jedhamu barbaadu wanni isin jedhartu biyya keessatti jiraachuun dadhabamaa jiru keessatti akkas taane siyaasa narratti hojjetamuu barbaadu Mansuur. No, Mubarak. One siyasa maasayta, one dukkuba keetii haasayit. Tamma laataabem kinno maasajja anta nagabalka. Hojii yeela nagaraarite. Mubarak. Video kafte. ባላማ ተፈልጉ ሰዎች እልክላችኋለሁ ብለን No. By the way, you don't have to post it here. Telegram account ታውቃለህ? በዛ ላከውና አይከናውት ማየት እንችላለን። ተመልሽ ሙቤ አንዴ ላናግር እስቲ ይሰማለሁ? አዎ አናግሪ። ያ ይኸውልህ ፓብሊክ ሜዲካል እንትንን እንድታሳይ እኔ ማላበረታታም። ማንም ሰው እንደዚህ አላዋቂ የለንም። ለማንሱር ለሊኢልቲ እና ለኔ ለሶስታችን ራሱ በቴሌግራም በምንደዋወለው ካሳወቅን እንትን አይነት መረጃ ራሴን ነፃ ወጣ ማለት ነው። ይሄን ያህል ቀላል ስለሆነ እናተረኩስ ኦኬ ቴንክ ዩ። እዚህ ላይ እንደዚህ ብለህ ስለጠየቀኝ ወንድሜ በውስጥ በመነጋገር ብዙ ነገር ከዚህ የበለጠ ነገር የምንናገራለን። እናንተ በውስጥ አንድ ቀን ጠይቀኝ አሞሃል አላመመህም እንዴት ነህ ብለህ አልጠየቀኝም። ዛሬ እንዳንድ ወንድም ማለት ነው በውስጥ መተቀደም እዚህ ገዝተህ መተህ ከምትጠይቀኝ ለምንድን ነው በውስጥ አልጠየቀኝ? ስለሚወራ እኮ ነው አንተን ለማዳን እኮ ነው የተሳተፍኩበት። እኔን ለማዳን ከሆነ በቃ እኔ ቤት ከፍታለሁ። ይቅርታ አድርግልኝ መንሱር፣ ወላሂ በጣም ነው የምወድህ። በጣም አጠራዋለሁ ነገር ብቻ ልንገርህ። አንደሽ ቆይ ይሄን ብቻ መልሽልኝ። እኔ ደግሞ ደግሜ ከዚህ በፊት ከተሰራው የበለጠ አሁንም እኔ መዋጮው እንደውም በደንብ እንዲዋጣ ላደርግ ነው ድጋሚ ማለት ነው። እና እስኪ ማድረግ የምትችይው ምንድን ነው? አንቺ የምትይው እውነት ነው እንበል እስኪ። ከዛ በኋላ ምን ታደርጊያለሽ? እኔ ይኸውልህ ሙባረክ ይህንን ኋላ ያለውን ኤቪደንስ ሰጠኝ። እሱን ተይ በቃ የአንቺ ኤቪደንስ ልክ ነው፣ አንቺ የምትይው ሁሉ ትክክል ነው እንበል። ከዛስ እሺ ቀጥሎስ? ምንም አመጣው ነገር የለም። እውነትን ግን ከመናገር በቃ ስለዚህ ዝም በይ ብታይ ነው የሚሻለው። ይሄ ርዕስ ዝጊው። ይሄ ደግሞ እኔ ደግሞ እንደ ወንድምነት ያስፈራራውሽ አይደለም። አይ ማስፈራራት አልችልም። እኔ ግን ምንም አታመጭ አላረግም። ይሄ ኢንፎርሜሽን ለመጨረሻ ጊዜ ነው እየነገርኩሽ ያለው። ታዩ አልተው ይሄን ለምን እስኪ በይ አልተው ለመሰለክሽ ሁሉ ህዝብ ይዞ ነው እያሰራፈ ያለው እያጭበረበረ ያለው ኦሮሞን ህዝብ ይዞ ነው። ታዲያ ኦሮሞ ይናገራል። ምን አገባሽ? እኔ ኦሮሞ አይደለም። ኦኬ እኔ ኦሮሞ ትግራዋይ ነኝ። ግን ምን መሰለክ እኔንም ቀፍሎኛል። እኔን ተቀፈልሽ በቃ እኮ አሁን እኮ ተቀፈልሽ ከሆነ በኋላ እንዲህ ማውራቱ ምን ይጠቅምሻል? ለምን አይጠቅምም? ምንድነው የምታወራው? እስኪ ምን ይጠቅማል? ምንም የምታደርጊው ነገር ካለሽ እኮ ከዚህ ቀጥሎስ አንቺ የምታወሪው ልክ ነው አልኩሽ። እሺ ቀጥሎስ ከዛ ሰልኩሽ ምንም የለም ካልሽ ኦፈር ዘገኝ። ስለዚህ ራስሽን ብቻ ተዝብቱ ሳትጠይቂ ሰው ጋር አትጋጪ። ቆይ ከዚህ ጋር አትጋጪ። ያን እንደበት እስኪ ደግሞ ከሰው ጋር ተጋጨው አልተጋጨው ቢሊየን ከመክፈል ዞር አልልም። ማንም ተጋጨኝ ሰደበኝ ምን አለኝ አይዶንት ምን ደረጃ ይሄን የምልበት ምክንያት ነው ለኔ ታይልኝ እኔ ማምጣት አለማምጣት ተይው። አንደኛ ደረጃ ይሄን የምልበት ምክንያት አንደኛ አንድ ሰው ታመምኩ ብሎ ሰው ፊት ለፊት መቅረቡ ራሱ የሰው ፊት እሳት ነው። ሰው ፊት አይቀርብም። ብዙ ችግሮችን አዳምጪ፣ ብዙ ችግሮችን አሳልፌያለሁ። ይሄ የግሌ ነው፣ ስለኔ ነው የምነግርሽ። እና በግለሰብ ደረጃ በጣም ብዙ ጓደኞች አሉኝ። በጣም በተለይ ካይሮ እያለሁ በዛ በእንቅስቃሴው ዙሪያ ላይ እጅግ በጣም ምርጥ ጓደኞች ወላ በጠራልሽ ላታምኝ የምትችያቸው ማለት ነው። ግን በጣም ችግሮችን ችዬ ነው ያሳለፍኩት አብዛኛውን ጊዜ። ለምን መጠየቅ ምን ያህል መጥፎ እንደሆነ ነው። እና እዚህ ጋር ይኸው ለምሳሌ እንዲህ ምናምን ምንም ይሄ አንደኛ አሁን አጀንዳ ይሁን እንኳን ብል ዝም እንዳልል የሚያደርገኝ ምን ታውቂያለሽ ልልቲ? አሁን ለምሳሌ ሙባረክን ከኔ በላይ እንደውም ሙባረክን ብዙ ነገር አሳጥቶኛል። ፐርሰናል በግል ጉዳይ ማለት ነው። ገባሽ? ብዙ ነገር ማልፈልገው ነገር ውስጥ ሁሉ ብዙ ገብቻለሁ እኔ። ይሄ ለኔ ታይልኝ እና ጥያቄ ኦኬ ሙባረክ እንደተቆመ ነው። እኔ ጥያቄ አለ የኔ ቤት ነው ያለው። የኔ ጥያቄ መመለስ አለብክ። ሙባረክ ታመመ ፕሬዝዳንት ሚሊየን% ታሟል። በዚህ ኤቪደንስ መሰረት ደግሞ አልታመመም። ሊቨሩ እርግጠኛ ስለሆንኩ ነው። እርግጠኛ ባልሆን እኔ አወራ ነበር። ለዛ ብዬ ነው በታመመ ሰው ፊት ለፊት መቆም አንደኛ ደረጃ እንደ ቤተሰብም እንደ ጅማም
እንደ ሙስሊምም እንደምንም ይሄ ክብር መንካት ነው። ክብር ደግሞ ቀይ መስመር ነው። እርግጠኛ ነኝ ከዚህ ላይፍ ከወጣሽ ደግመሽ አትገቢም ካልተውሽ። ምን አልከኝ? ከዚህ ላይፍ ከወጣሽ ደግመሽ አትገቢም? ከወጣሽ ደግመሽ አትገቢም። ለምን? እሺ በቃ ተይ ካልኩ ተይ። ይሄ ምክር ምን ልታረገኝ? ኦኬ እኔ እኮ ይኸውልህ ይሄ የቲክቶክ አካውንት ህይወቴ አይደለም። በዚህ ቲክቶክ አካውንት ገንዘብ አልሰራም። በዚህ ቲክቶክ አካውንት ገንዘብ 5 ሳንቲም አልሰራም። አክቹሊ እሰማለሁ። ኮፒ ሊንክ አድርጉልኝ። እንዲህ እያልኩኝ ነው አዚም ሰርቶብኝ ወረደ እንዴ? በዚህ ቲክቶክ አካውንት እኔ ገንዘብ አልሰራም። 5 ሳንቲም ሰርቼ አላውቅም። አክቹሊ እንደውም እነ ሙባረክ ተቸገረ፣ ወርደን እንትኑ አጠረ፣ እንትኑ ረግዘመ፣ በዚህ ገባ በዚህ ወጣ ሲባል ሄደን ገንዘባችንን ነው የምንሰጠው። ለፍተን ያመጣነውን ገንዘብ ተሰብረን ያመጣነውን ገንዘብ ነው የምንሰጠው። ቁጭ ብለው እነሱ ቂጣቸውን አደልበው ዳሌ አውጥተው ላያችን ላይ ገንዘባችንን በልተው ጭራሽ እየዋሹንም ያስፈራሩናል። በነፃ ዶላራችንን ሰተን ያስፈራራኛል። ኢትዮጵያ ቁጭ ብሎ ምድረ ቅጠል በጣሽ ኢንዶርፍ እያለ አሁንም እላለሁ ዘረፈን፣ በላን፣ አጥንታችንን አርጎ ይለቅ አርጎ ነው በሐሰት ለመሰላችሁ። ይሄንን ዶክመንት ሰጠኝ። ዶክመንቱን አነበብኩት። ውሸት ነው ዶክመንቱ። ፔፐር ወርኩ የዛሬ ነው። ያለ ምንም ኤቪደንስ ለምኗል። ገንዘብ ተሰብስቦ ተሰጥቶታል። ጭራሽ ደግሞ ወንድሙን ልኮ ወንድሙን እንድፈራው ምን ይፈራል? አንተ እንደውም አንተም እንደ ኢትዮጵያ መንግስት ካለ ኦሮሞን ህዝብ ለጌም ብለህ የምታሰድበውን ማቆም አለብህ። ለጌም ብለህ ጥላቻን እየዘራክ ነው። ለጌም ብለክ እኔን ዘግዝቀክ ብልትሽ በዚህ ገብቶ ከእግሬ መሀል ትወጣለህ። አልፈራም። የወንድን ስድብ ፈርቼ ላቆም ማለት ነው። እኔ ለማንኛውም ኤቪደንሱ ይሄ ነው። ሙባረክ የሰጠን ኤቪደንስ ኩላሊት ይቆስሏል ብሏል። የቆሰለው ኩላሊት ደግሞ ሜካፕ ተቀብቶ ፊልተር አድርጎ ቁጭ ብሏል። ቆንጅዬ ነው ኩላሊትክ ብሎታል ዶክተሩ። ኩላሊትክ ኖርማል ነው፣ ምንም ማስ የለውም፣ ምንም ቁስል የለውም ምናምን። ኦኬ እዚህ ደግሞ አሁን የወጣኸው ኢንዶር ፍየል በዝዶን በቀነጠስከው ቅጠል መሰረት ባህሪክ፣ ፐርሰናሊቲክ እና ቲንኪንግ የሚቀያየር እኔም ማስፈራራት አችልም። አንተ አንድ ቀን እኔን ከተናገርከኝ እኔ ከሳለሁ፣ እከሳለሁ፣ እደበርባለሁ። አሁንማ ብራችንም ከወንድምክ ተርፏል። በቃ ኢትዮጵያ ውስጥ ከስሽክ ደግሞ እደበርባለሁ። ሴቷ ፊራውል ሆናለሁ። አንድ ቃል እኔን ተናገር፣ ማን እንደሆንኩኝ ያሳያለሁ። ሌላ እንደዚህ ስሰድባቸው እንደምትውላቸው ሴቶች አይደሉም። እኔ ሰምተኛል። አንተ የቤት ውስጥ ፍየል፣ የሶፋ ላይ ፍየል፣ ስሚ ይኸውልሽ፣ ይሳደብ አንተ እስቲ ነገ እንደውም ስቀላትና ተሳደብ እስቲ። ስድብ ከሆነ ስድብ ከኛ በላይ የሚሳደብ የለም። ልጅህን ነው ልጅ የ6 ወር ልጅህን ነው አምጥቼ የምሰቅልልህ እኔ። አሁን እኮ ቆይ ልጨርስ አንዴ። ማግኘት እችላለሁ። አንተ ገባ እጄ ላይ ነህ ቁጭ ያልክ። ለማንኛውም ተንዘላዝለህ ጫትን ልገዛ ስትመጣ ጉሮሮ ማንቅ ልጅ ነኝ። እሺ በዚህ መታ የምታስፈራራው ነገር የለም። ገባ በቃ አንተ ከሰከረም ጋር ተው፣ ብዙ አታውራ። ሌልት ጭንብላቸውን ያስወለቀባቸው የት አባታቸው ውሸት ሌቦች ለምን ሰርቶ አይበሉም? ቆይ እንዴ ኢትዮጵያ እስከ ስንቱ ይዘረፍ። ስንት ሰው ነው የሚዘርፈው ከመሬት ተነስቶ? ሌልት ፑሽ በቃ ከጎንሽ ነን። ጌታን ለህዝቡ ማሳወቅ አለብን።
እንዴ በጣም ያሳዝናል ጌታ እንደዚህ አይነቱ ነው ቁጭ ብሎ ምን አይነት ብልግና